ሎማዓንቲ መሰረታዊ ትርጉም ቃላት ቁፅሪ ክንመሃር ኢና። ቁፅርን ኣሃዝን ቁፅሪ በዝሒ ናይ ሓደ ነገር ዘርኢ እዩ። ኩሎም ካብ ዜሮ ንላዕልን ንታሕትን ንቁፅሮም ቁፅርታት ኩሎም ቁፅሪ ይበሃሉ። ንኣብነት 0 1 2 3 እናበልና ንየማን ንኸይድ ንፀጋም ከዓ ናይ ጎደሎ ምልክት ዝጎደሎ ምልክት ዘለዎ 1 ዝጎደሎ ምልክት ዘለዎ 2 እናበልና ንኸይድ ማለት እዩ። እዚ ሕጂ ቁፅሪ በዝሒ ስለ ዘርኢ 0 እንታይ ማለት እዩ እንድሕር ኢልና ገለ የብለይን በቃ 0 ባዶ ማለት እዩ። የብለይን ንብረት የብለይን ወይ ከዓ ሰሊ የብለይን ቆልዓ የብለይን ጥሪት የብለይን ክንብል ንኽእል ማለት እዩ 0 እንድሕር ኮይኑ። 1 ክንብል ከለና ሽዑ ንኢድ የማን ክንከድ ከለና 1 ቅርሺ ኣለኒ ሓንቲ ጤል ኣለህኒ ማለት እዩ። ንኢድ ፀጋም ከዓ ዝጎደሎ ምልክት ዘለዎ 1 እንድሕር ኢለ ተለቂሐ ኣለኹ ማለት እዩ። ወይ ሓንቲ ጤል ተለቂሐ ኣለኹ ወይ ሓንቲ ቅርሺ ተለቂሐ ኣለኹ ዕዳ ማለት እዩ በዝኾነ። ኣሃዝ እንታይ ማለት እዩ? ኣሃዝ ማለት ከዓ ቁፅሪ ክንፅሕፍ ከለና ንጥቀመሎም ምልክታት እዮም። እዚኦም ከዓ ካብ 0 ወይ ከዓ ካብ ባዶ ክሳብ 9 ዘለዉ ምልክታት ኩሎም ኣሃዝ ይበሃሉ። ብጠቕላልኦም ከዓ 10 እዮም። ካብ 0 ክሳብ 9 ክንቆፅር ከለና 10 ኣሃዛት ወይ ከዓ ምልክታት ቁፅሪ ኣለውና ንብል። ኩሎም ቁፅርታት ከዓ ካብዚኦም ይስርሑ ማለት እዩ። ልክዕ ከምዚ ናይ ኖሽክ ክንምሃር ከለና 29 ፊደላት ኣለዎ ናይ ኖሽክ ኣልፋቤት እንድሕር ሪኢና ካብዞም 29 ቃላት ንፅሕፍ ሙሉእ ሓሳብ ንፅሕፍ ንዛረብ ኩሉ ንገብሮ ንዛረቦ ንፅሕፎ ነገር ካብዞም 29 ፊደላት ኢና ንሰርሖም እቶም ቃላትን ኩሉን። ልክዕ ከምኡ ከዓ ቁፅሪ 10 ኣሃዛት ኣለውና። ብናይ ኖሽክ ቋንቋ 29 ፊደላት ክኾን ከሎ ብቁፅሪ ከዓ 10 ኣሃዛት ኣለውና። ኩሎም ቁፅርታት ንፅሕፎም ከምዞም ኩሎም ቃላት ክንፅሕፍ ከለና እቶም ፊደላት ንጥቀም ኩሎም ቁፅርታት ክንፅሕፍ ከለና ከዓ ኣሃዝ ኢና ንጥቀም። ንኣብነት ቁፅሪ 52 ኣሎ ክልተ ኣሃዝ ዘለዎ ቁፅሪ እዩ። በዓል ክልተ ኣሃዝ ቁፅሪ እዩ 52 ሕጂ በዝሒ እዩ ሰሪሕ 52 ቅርሺ ኣለኒ ንኣብነት ኣሃዙ ግን ክልተ እዩ። ሓደ ኣሃዝ እውን ቁፅሪ ክኸውን ይኽእል እዩ ከም ተዓንቶ ዝበልናዮ 0 ሕጂ ኣሃዝ እዩ እንደገና ቁፅሪ እውን እዩ ገለ የብለይን ንምባል ማለት እዩ። መሰረታዊ ሓሳባት ቁፅሪ ስፍራን ዋጋን ኣሃዛት ሓደ ቁፅሪ ክንፅሕፍ ከለና እቲ ኣሃዝ ኣብ ምንታይ ተቐሚጡ ዋግኡ ይውስን ማለት እዩ። ኣብ ሓደ ቁፅሪ ዝርከቡ ኣሃዛት ብዝተቐመጠሉ ስፍራ ወይ ከዓ ቦታ ወይ ከዓ ዓዲ መሰረት ዝተፈላለየ ዋጋ ኣለዎም። ንኣብነት ቁፅሪ 52 እንድሕር ወሲድና ክልተ ዓዲ ሓደ ክኸውን ከሎ 5 ከዓ ዓዲ 10 እዩ። እዚ ከዓ በቲና ክንፅሕፎ ከለና 5 10ታት ክልተ ሓደታት ኣለኒ 5 10ታት ማለት ከዓ 50 ማለት እዩ። ሕጂ 5 10ታት ዋላ ዕንጨይቲ ወሲደ 10 10 10 10 ገይረ 5 እንድሕር ሰሪዐ እዚኦም 50 ማለት እዩ። እንደገና ክልተ ዕንጨይቲ ወሲደ ሓደታት እዮም ክልቲኦም ብሓደ ክጠምሮም ይኽእል እየ። እዚ ማለት ከዓ 50ን 2 ማለት እዩ። 50 ተደመሮ 2 ማለት እንድዩ 52 ተባሂሉ ይፅሓፍ። ስፍራን ዋጋን ኣሃዛት ምፍላጥ ኣብ ኩሉ ንገብሮ ናይ ሒሳብ ስራሕቲ ብውነ ክነፃፍፍ የኽእለና። ቦትኦም እንድሕር ፈሊጥና ክንራብሕ ድዩ ክነጉድል ድዩ ዋላ ክንመቅል ዋላ ክንድምር ብዝቐለለ ነገር ክንሰርሖ ብዝቐለለ ፍኩስ ብዝበለ ነገር ክንሰርሖ ንኽእል ኢና። ኣየሸግረናን መረዳእታ ስለ ዝህልወና ማለት እዩ። ተደመሮ ብመንፅር ስፍራን ዋጋን ኣሃዛት ዓዲ ሓደ ኩሉ ሻዕ ቦትኡ ንኢድ የማን እዩ። ዓዲ 10 ከዓ ንፀጋም ንኢድ የማን ዘሎ ይመፅእ ማለት እዩ። ንፀጋም ዓዲ 1 ዓዲ 10 ይመፅእ። ዓዲ 100 ከዓ ንፀጋም ዓዲ 10 ይመፅእ ማለት እዩ። ንፀጋም ንዓበዩ ይኸዱ። እዚ እውን ኩሎም ምልክታት ዋግኦም ብ10 ዕፅፊ ንዓበዩ ንፀጋም ይስርዑ። ንኣብነት ቁፅሪ 50 0 1 5 10ታትን ኣለውዎ። 5 ዝሓዘ ዋጋ
10 ዕፅፊ ናይ ዜሮ ዝሓዘ ዋጋ እዩ። እዞም ቁፅርታት እዚኦም ክንድምር ከለና ዓዲ ሓደ ምስ ዓዲ ሓደ ዓዲ 10 ከዓ ምስ ዓዲ 10 ጌርና ንድምሮም ማለት እዩ። ሕጂ 50 ተደመሮ 2 ብዋግኦምን ብዓዶምን ንምድማር 0 ዓዲ ሓደ እዩ፣ 5 ዓዲ 10 እዩ። 2 ዓዲ ሓደ እዩ፣ ዓዲ 10 ግን የብለይን። ቅድሚ 2 ገለ የለን፣ 0 ዋላ ክፅሕፍ ክእል እየ። ባዶ እንድሕር ፅሒፈ ገለ የብለይን ማለት እዩ። ዓዲ 10 የብለይን 0 እዩ። ሕጂ ልዕልን ትሕትን ኣቢላ ክፅሕፎም ከለኹ ንቀደም 50 ፅሒፈ ኣለኹ፣ ድሕሪኡ 2 ክፅሕፍ ከለኹ ግን 2 ኣብ ትሕቲ ዓዲ ሓደ ትከውን ኣለዋ፣ ኣብ ትሕቲ 0 ማለት እዩ። ሕጂ ክድምር ከለዉ ኣየሸግረንን 0 ተደመሮ 2 እየ ዝብል። ዓዲ ሓደ ምስ ዓዲ ሓደ ደሚረዮም ኣለኹ 2 ናብ ዓዲ 10 ይኸይድ። 5 ተደመሮ ዓዲ 10 ታሕቲ የብለይን ኣብ 2 0 እንተፀሓፍኩ ዋላ ያው እዩ 5 ተደመሮ 0 ወይ ከዓ 0 ተዘይፀሓፍኩ 5 ከላ ይውርዳ ማለት እዩ። ድምሩ 52 ይኸውን ማለት እዩ። እዚ ኣሰራርዓ እዚ ኣብ ኩለን ስሌታት ሒሳብ ንጥቀመለን። 4 ስሌታት ሒሳብ ኣለውና። ተደምሮ ዝጎደሎ የሂሳብ ቃላት መሰረታዊ ትርጉሞች እዚህ ጋር እናያለን። ለምሳሌ ቁጥርና አሃዝ ሁለት ቃላት ናቸው። ቁጥር ማለት የአንድን ነገር ብዛት የሚያሳይ ነው። ከዜሮ በላይና በታች ብዙ ቁጥሮች አሉን። እነዚህ ጠቅላላ ቁጥር ይባላሉ ማለት ነው። አሃዝ ደግሞ አንድን ቁጥር ለመጻፍ የምንጠቀምባቸው ምልክቶች ጠቅላላ አሃዝ ይባላሉ። 10 አሃዞች አሉን። ከ0 እስከ 9 ያሉ ምልክቶች ሁሉም አሃዞች ናቸው። እነዚህም 10 ናቸው። ሁሉም የምንጠቀምባቸው ቁጥሮች ደግሞ ከነዚህ ምልክቶች ነው የሚመነጩት። ማንኛውም ቁጥር ስንጽፍ ከነዚህ ውጪ አንጽፍም። ለምሳሌ ቁጥር 52 አለ። አሃዝ 5 እና አሃዝ 2 ተጠቅሜ ነው 52ን የጻፍኩት። አንድ አሃዝም ለብቻው ሊቆም ይችላል፣ እንደ ቁጥር ሊቆም ይችላል። እነዚህ አሃዞችን ስናይ አሁን ከሌላ ፊደላት ጋር ስናያይዘው የተለያዩ ቋንቋዎች የተለያየ ፊደል አላቸው። ከነዛ ፊደሎች ነው ቃላትንና ሙሉ ሀሳብ አረፍተ ነገር የምንጽፈው። ስንነጋገርም ስንጽፍም ማንኛውም ነገር ከፊደላቶቹ ውጪ አንጠቀምም። አሁን በቋንቋ ስናይ ፊደል እንጠቀማለን፣ በቁጥር ስናይ ደግሞ አሃዝን እንጠቀማለን ማለት ነው። ሁሉም ቁጥሮች የምንጽፋቸው ልክ ቃል ከፊደል እንደምንጽፈው ከአሃዞች ደግሞ ቁጥር እንጽፋለን ማለት ነው። ልክ እንደ ቃሉ ማንኛውም ቁጥር በእነዚህ መሀል ነው ማለት ነው፣ በአሃዞቹ መሀል ማለት ነው። እነዚህ ጠቅላላ ምልክቶች ይባላሉ። ምልክቶች ናቸው፣ ቁጥር ለመጻፍ የምንጠቀምባቸው ምልክቶች። ስማቸውም አሃዝ ነው። አሁን የቁጥር መሰረታዊ ሀሳቦችን እንነጋገራለን። የአሃዛት ስፍራና ዋጋ። አሃዛቶቹ እንደተነጋገር ነው ከ0 እስከ 9 ያሉት 10 አሃዛት ሲሆኑ ቁጥር ስንጽፍ ደግሞ እያንዳንዱ አሃዝ ስፍራና ዋጋ አለው። የተቀመጠ ወደ ግራኝ ነው ወደ ቀኝ ነው፣ ይሄ ዋጋው ይወስነዋል ማለት ነው። አንድ ቁጥር ላይ የሚገኙ አሃዛት በተቀመጡበት ስፍራ ወይም ቦታ መሰረት ዋጋቸው የተለያየ ነው። ለምሳሌ ቁጥር 52 ብናይ 2 ለ5 ከቀኝ በኩል ነው የተጻፈው፣ 5 ደግሞ ለ2 በግራ በኩል ነው የተጻፈው እና 2 ዋጋው አንድ ነው። አንዳንድ 2 አንዶች አሉኝ ልንን እንችላለን። 5 ደግሞ የ10 ቤት ነው። 5 10ዎች አሉኝ፣ 2 አንዳንድ አሉኝ። እነዚህ ጠቅላላ 52። ስናነብም 52 ነው የምንለው። 50 ማለት 5 10ዎች አሉት፣ 2 ደግሞ አንዳንድ አሉት። አሁን 10ዎቹ ለምሳሌ የሆነ እንጨት አንድ ላይ ላስር እችላለሁ። 10 10 10 10 10 አድርጌ ካሰርኩኝ ስንት 10ዎች አሉኝ? 5 10ዎች። ጠቅላላ ስንት ናቸው? 50። ያውን ዘርዝረን እንጽፋለን። 50 ሲደመር 2 እንላለን። ባጭሩ ደግሞ 52 እንላለን ማለት ነው።
እነዚህ የአሃዝና የስፍራ ቦታ ማወቅ ለምናደርገው የሂሳብ ስራ ጠቅላላ ይጠቅመናል፣ ያቀለዋል ደግሞ። የትኛው ቁጥር ከየትኛው ስር ነው የምጽፈው በዋጋው መሰረት ስለሚጻፍ እሱን ከጻፍኩኝ ለመደመርም ለማባዛትም ይሁን አራቱ የሂሳብ ስሌቶችን ለመስራት ምንም አያስቸግረኝም። ከመጀመሪያው ግን መሰረተ ሀሳቡ ማወቅ ነው። ዋጋቸውንና ቦታቸውን ማወቅ የግድ ነው። አሁን እነዚህ የአሃዞቹ ስፍራና ቦታ በመደመር የሂሳብ ስሌት መደመር ስንጠቀም እንዴት አድርገን ነው የምንጽፋቸው? እሺ፣ ዋጋው አንድ የሆነ አሃዝ ስፍራው ሁልጊዜ በቀኝ ነው። በቀኝ በኩል ጀምሬ ነው ወደ ግራም የምጽፈው። በቀኝ በኩል አንድ ቤት አለ። ከዛ 10 ቤት ወደ ግራ ይመጣል ማለት ነው። ከአንድ ቤት ወደ ግራ በኩል የምንጽፈው የመጀመሪያው 10 ቤት ነው። ከዛ ደግሞ ከ10 ቤት ቀጥለን የምንጽፍ ከሆነ የ100 ቤት ይባላል ማለት ነው። ወደ ግራ እየቀጠለ እያደገ ይሄዳል። በስንት እያደገ ነው የሚሄደው? በ10 እጥፍ። በ10 እጥፍ። የመጀመሪያው ወደ ቀኝ ያለው አንድ ቤት ነው። እሱም በ10 ባባዛው አሁን ከዛ ቀጥሎ ያለው 10 ቤት። ከዛ 10 ቤት ደግሞ በ10 ባባዛው 100 ቤት። በ10 እየጨመረ ይሄዳል ወደ ግራ ማለት ነው። ለምሳሌ ቁጥር 50 አለ። 0 1 እና 5 10ዎች አሉኝ ለማለት እችላለሁ። 0 ምን ማለት ነው? በቁጥር ሂሳብ ስናየው 0 ማለት ምንም ነገር የለኝም፣ 0 ነው። ልጅ የለኝም፣ ገንዘብ የለኝም፣ ንብረት የለኝም ምንል ከሆነ 0ን እንጠቀማለን ማለት ነው። ከዛ ወደ ላይ ከቆጠርን ደግሞ 1 2 3 4 እያልን ስንሄድ ደግሞ 1 ብር አለኝ፣ 2 ብር አለኝ፣ ወይም ደግሞ 1 ልጅ አለኝ፣ 2 ልጆች አሉኝ፣ ወደ ቀኝ ማለት ነው። እየጨመረ ይሄዳል። አለኝ ባለህ ይጨምርልሃል ማለት ነው። ከዜሮ በላይ ከሆነ። ከዜሮ በታች ግን የመቀነስ ምልክት እያደረግን የምንጽፋቸው ቁጥሮች አሉ። እነዛስ ምን ማለት ነው? በቁጥር አስተያየት ስናያቸው እነዚህ የመቀነስ ቁጥር ያላቸው፣ ለምሳሌ ከዜሮ ወደ ግራ የሚመጣው የመቀነስ ምልክት ያለው 1 ነው። ምን ማለት ነው? ከየለኝም አልፈንም ብድር ገብተናል ማለት ነው። 1 ብር ተበድሬያለሁ፣ 2 ብር ተበድሬያለሁ፣ 3 ብር ተበድሬያለሁ። እንደዚህ እያልን የምንጽፋቸው ከዜሮ ወደ ግራ የምንጽፋቸው ቁጥሮች ማለት ነው። አሁን በቁጥር 50 ላይ ስናይ የአምስት ዋጋ ከዜሮ ዋጋ 10 ጊዜ ይበልጣል። ዜሮ የአንድ ቤት ነው ብለናል። 5 ደግሞ የ10 ቤት 10 እጥፍ ዋጋው ማለት ነው። የሆኑ ቁጥሮች ስንደምር ዋጋቸውና ስፍራቸውን ጠብቀን ከጻፍን የሂሳብ ስራ አያስቸግረንም። አሁን 50 ሲደመር 2 እዚህ ተጽፈዋል። 0 1 ቤት ነው፣ 5 ደግሞ 10 ቤት ሲደመር 2 ደግሞ 1 ቤት ነው። ከሁለት በፊት ምንም የለኝም። ምን ማለት ነው? 0 ላስቀምጥ እችላለሁ። 0 2 አልኩኝ፣ 2 አልኩኝ። በብዛቱ ላይ ምንም ለውጥ አያመጣም። አሁን እነዚህን ስደምር የትኛው ቁጥር ነው ከላይ የምጽፈው፣ የትኛው ቁጥር ነው ከታች የምጽፈው ምንም ከሀሳብ ውስጥ መግባት የለበትም። እንዲቀለን ግን ትልቁ ከላይ ጽፈን ትንሹ ከታች ብንጽፈው ይቀላል። ግን ከላይ ጽፈንም ትንሹን ከላይ ጽፈን ትልቁን ደግሞ ከስር ብንጽፈው ዋጋቸውና ስፍራቸውን አስተካክለን እስካስቀመጥን ድረስ ምንም አያስቸግረንም። አሁን 50 ከላይ ጽፌያለሁኝ፣ 2 ደግሞ ከስር። 2ን ስጽፋት አሁን ከዜሮ በታች መጻፍ አለብኝ። አንድ ቤት ከአንድ ቤት ስር ነው መጻፍ ያለበት። 5 ተጽፏል 10 ቤት። ወደ ታች ሲወርድ ግን የ10 ቤት የለኝም፣ 0 ነው። 0 ላስቀምጥ እችላለሁ፣ ወይም ደግሞ እንዳለ አሁን ስደምር 0 1 1 እና 2 1 1 2 ማለት ነው። 5ቱ ከፈለኩኝ 0 ላስቀምጥ እችላለሁ ከሁለት በፊት ለውጥ ስለሌለው፣ ወይም ደግሞ ዝም ብዬ 5ቷን ወደ ታች አወርዳታለሁ። 52 ማለት ነው። ይህን ስርዓተ ደንብ ሁልጊዜ በደንብ አድርገን ካጠና ነውና ከሰራ ነው የሂሳብ ስሌቶቹ በጣም ቀላል ይሆናሉ ለኛ። 4 የሂሳብ ስሌቶች ማለት ነው። ሲደመር፣ ሲቀነስ፣ ሲባዛና ሲካፈል ማለት ነው። እነዚህ ሁልጊዜ ስርዓተ ደንባቸውንና ዋጋቸውን
ጠብቀን ከጻፍን ምንም